ስማ አንተ የሁለት ዓመት ግብር እኮ አልከፈልክም። ክፈል እንጂ። እየሞከርኩ ነው። ምን ማለት ነው እየሞከርኩ ነው? መታሰር ፈለክ? ይኸውልህ ይሄን ግብር ቶሎ ማትከፍል ከሆነ ትቀፈል። ነገርኩ እኮ እየሞከርኩ። እዚህ ሆነ ሞከር። አጠጣው። ምን ያደርጋችሁ ነው? በስህተት መርዝ ጠጥቶ ወተት ልናጠጣው ነው። አረ እንዳታጠጡት። ለምን? ዛሬ እኮ እሮብ ነው። አዎ አንተ አይ በቃ እንሂድ፣ ሐሙስ እንመጣለን። ያው ለዚህ ስራ እኔ ከበቂ በላይ ነኝ ብዬ የማስብበት ምክንያት በቀደመው ስራዬ ብዙ ሰዎችን ከብዙ ጉድጓድ ውስጥ አውጥቻለሁ። ከቱቦ ውስጥ አውጥቻለሁ። ጥልቅ ከሆነ ጉድጓዶች ውስጥ አውጥቻለሁ። ጥልቅ ከሆነ ዋሻ ውስጥ አውጥቻለሁ። ከ10 ሜትር፣ ከ20 ሜትር፣ ከ30 ሜትር ጥልቀት ካላቸው ጉድጓዶች ውስጥ ሰዎችን አውጥቼ አድኛለሁ። ስለዚህ ለዚህ ስራ ከበቂ በላይ ነኝ ብዬ ስለማስብ ለዚህ ስራ ብቁ ነኝ ብዬ አስባለሁ። ይቅርታ የተለጠፈው እኮ አዋላጅ እንፈልጋለን ነው የሚለው እኮ። ከበቂ በላይ ነኝ። ተቀጥራል። ወይኔ እኔ ፍቅር እንዴት እንደናፈቀኝ እኔ ራሱ እንዴት እንደናፈቅሽኝ። ዛሬማ እሱ ጀርባ ላይ ነው አስደግፌ የማብራሩጥሽ። እንዴ ቢያውቅብንስ ችግር የለውም። በህልሙ ፈረስ እየጋለበ ነው የሚመስለው። ለማንኛውም ግን መተኛቱን ቼክ ብናደርግ ጥሩ ነው። እከካም እከኮ አንተ እከካም አንዲ ቃላ አንተ ፉኝት። አይ ተኝቷል ማለት ነው። ነግሬሻለሁ እኮ ልጁ ደንቆሮ ነው። ግን ቢያውቅብንስ? ይወቅብና እሱ ሲልከሰከስ አይደል እንደሚውለው። ቅጽል ስሙ እኮ እብዱሻ ነው። አረማዬና አባዬ ይደብራል። ዝመታተ አርፈተኛ። ግን እንደ እናትና አባት ጥሩ ነገር ያደርግን አይመስለኝም። በላ ገባልኝ እንዴ! የት ያለ ነው? ይቆያታ አቋል በረኛ አይደል ያመጣኝ? አመነኝ። አሜሪካ በዚህ ጋር ነው። ገና እኮ ከኢትዮጵያ ልወጣ ነው። እሺ አሁን ጅብ ሳይመጣ ቶሎ ካርታ ወጣው። እንዴ እሱስ ልክ ነህ። ቶሎ ጅቡ ሳይመጣ እንጩት። አረ ዋናው ካርታ ነው ያልኩህ። የወረቀቱን ነው እንዴ? ይሄው ይሄ እኮ የቤት ካርታ ነው። ምን ሊያደርግልኝ የመጣው? ያው የሆኑ ሰዎች ቢያግቱን ቤቱን እናስይዝና እንለቀቃለን። ወይኔ አንተና ምን ይመጥቼ ነው? የአውሬ መጫወቻ አልሆንም። ለእሱ አታስብ። መከላከያ ይዤ ነው የመጣሁት። አንድ አውሬ ይምጣ ብቻ፣ አንድ አውሬ ይምጣ ብቻ። ምን ይልልህ? ሰንሴሽን ወይስ ህይወት ድረስ? ችግር የለውም። ጫካ ውስጥ ከአንተ ጋር አልጨቃጨቅም። ውሃውን ስጠኝ እመለሳለሁ። ኧረ እኔ ጋር ውሃ የለም። ቅድም የቀዳነውስ አንተ ደግሞ ሰደት ስትወጡ አይደለም ውሃ ሽንት ይጠጣል ሲባል አልሰማ እና እናማ ውሃውን ደፍቼ ሸነውበታ አቅርሯል። እስቲ ጅቡን እዛ ጋር ነው አይደል የሰማነው? አዎ ና በላኝ፣ አሁን ና በላኝ። እሺ ትሰሚያለሽ አይደለም? ባልሽን ገና ልጅሽን እቀማሻለሁ። ምን እንደምታመጪ ያለ ያኔ። አሁን ደግሞ ምን እያደረገ ነው? ውይ የኔ እናት ይሄን እኮ ቪዲዮ ሰራ ልታይ ነው የመጣችው። ኧረ ይሄንም አላይበት ልጅ አግብቶ ይወጣል ስል ጭራሽ ይመቻቻል። እርግጠኛ ነኝ እኔን የመሰለ ልጅ ስላላት በጣም ነው የምትኮራው። ሲያስጠላ። በቃ ሻርፔ መጫወቻ አደረገው ይሄ ጅል። እንኳንም ቀሚሴን ቆለፍኩበት። ቀሚሷን ግን ለምንድን ነው የቆለፈችበት? ደግሞ እኮ ራሱን የሚያው እንደ ሙሉ ሰው ነው። ሸራፋ አየኔ እናት ምን ላግዘው እያለች ይሆናል እኮ ይሄኔ። ምን ነው ፈጣሪ ልጅ እንድትሰጠኝ ተስዬ እንድትወስደው ተስዬ ይሆናል እንዴ? ቆይ እንደውም ቡና ስለምትወድ ማዳበሪያ ሙሉ 1 ኪሎ ቡና ነው የምገዛላት። ምን አለ እንዳባቱ እኔም በጠፋው ኖሮ። ለነገሩ ለመጥፋት ሐወሰን ስንጥል ስለደረሰው ፌር ነው። ግን ምን ሆና ነው ዝም ብላ የቆመችው? ልታባረኝ ነው እንዴ? አይ መከራዬ። እስኪ ደግሞ ላስመስል። ቪዲዮ እኮ እየሰራው ነው። እሺ እኔ ልጅ አይ ማለት እኔ ልጅ በርታ